ሰላም ውዶቼ እንዴት ናችሁ? ነው ያለውላችሁ ደህና ነኝ አለው። ቻሻንጉሊት አታም የኔ ቆንጆች ጋይስ ወደዚህኛው ሻንጣ ልቀይር አይደለ? ምክንያቱም የሷ እቃዎች ለብቻ መሆን አለበት አይደል? ለዛ ነው። ለሷ እቃዎች ለብቻ መሆን አለበት ምክንያቱም በኋላ ላይ ሳወጣ ራሱ እንዳልቸገር ነው። ተዝረክርኳል ቤቱ እንግዲህ ምንም ማድረግ አይቻልም። ወይ መጽሐፍ ቅዱሴን ይዤ ነው የምዞረው። ኃይሌ ብርታቴ እንግዲህ ይሄን አውጥቼ እንዳልኳችሁ የማማ በዚህ ይሁን ምክንያቱም ስለማይበቃ ቦታ ማለት ነው። ይሄ ቦታ ይበቃዋል እንደዚህ ሻንጉሊቱ ሲገባ ማለት ነው። ይሄ ባለጋሪውን ግዢ ብላይ ነው የገዛሁት። እንግዲህ ሴት ልጆች ያላችሁ እንደዚህ ነው የሚወዱት። ወንድ ልጆች ደግሞ ብስክሌት ግዢ፣ ይሄ ሳይክል አለ አይደለ? እሱን ግዢ ነው። ሴት ስትወልዱ ደግሞ እንደዚህ አሻንጉሊት ልጅ ማቀፍ። አሁን ይሄ ጋሪ የሚገፋው ነው። ይሄኛው ኮዳ አይመችም ለማድረግ ግን ልብስ ውስጥ መጠቅለል አለብኝ አይደል ጋይስ? ይሄ ውሃ መጠጫው ነው። በጣም ነው የምትወደው እንደዚህ አይነት ነገር። ይሄ ሁሉ የእሷ ቀሚሶች ናቸው። ይታያቸዋል ጋይስ? ተስፋ አደርጋለሁ። ለዚህኛው ቦርሳ የእሷን ብቻ ከተቀበለልኝ የኔን ማስተካከል አያቅተኝም። ለብቻ ነው የእሷን ማድረግ። እናንተ ራሱ ማለት ነው ለሌላ ሰው ብላችሁ የምታስቡትን ማለት ነው ለብቻ አስቀምጡ። በኋላ ስታወጡ ኢትዮጵያ ሄዳችሁ ስታወጡ አትቸገሩም። አሊያ ማለት ነው በጣም ነው የምትቸገሩት። ተደባልቆ ከዛ ስትለቅሙ ይሄኛውን ስትከፍቱ ያኛውን ስታዩ ማለት ነው በጣም ነው የሚያናድደው። አንደኛችሁን ግን በአንድ ሻንጣ ለምሳሌ አሁን ለልጄን የሚወስደውን እቃ በአንድ ሻንጣ የእሷን ነገር ምንም ነገር አላስቀርም። የጥርስ ሳሙና ሁላ ሳይቀር የገዛውላትን ማለት ነው የእሷን አንድ ላይ ፀጉር ጌጦችን እንደዚህ ካልሲዎች ምናምኖችን ለብቻ አንድ ላይ ማስቀምጠው ማለት ነው። እንደዚህ ጥቅጥቅ አድርጋችሁ ታስቀምጡና ይሄ ፀጉር ጌጥ ለእሷ አይደለም የሚገርማችሁ ለአሻንጉሊቷ ነው። ለአሻንጉሊቷ ፀጉር ጌጥ ግዢላት፣ ፀጉር ማስያዣ ግዢላት ብላ ስትጠቀጥቀኝ ይሄ ትናንሽ ማስያዣውን ማለት ነው ለአሻንጉሊቷ ነው የገዛው። አይ እናት ስትሆኑ እንግዲህ መከራ ነው። የታዘዛችሁትን ካላደረጋችሁ ከባድ ነው። ይሄኛውን አስታውሳችሁ ጋይስ ለብሼ የመጣሁት ነው። ይሄን ቁጥር ለብሼ እንደዚህ እዩት። ወደ አረብ ሀገር ስትመጡ እንደዚህ ለብሳችሁ ነው የምትመጡት። መጀመሪያ ይሄን ልዝጋ። ስለዚህ ባዝሚን እናስገባለን። ስለሆነ ባዝሚን ይሄ ጆሮ መኮርኮሪያ ራሱ ለእሷ ስለገዛሁት ሁለቱም ማለት ነው።
ይሄኛው ተስፋ አደርጋለሁ ቢያንስ ከ23 ኪሎ አይበልጥም ብዬ ተስፋ አደርጋለሁ። ከ23 ኪሎ ከበለጠ ጉድ ሆኛለሁ ማለት ነው። ልብስ ብቻ ነው ጋይስ፣ ምንም እኮ የለም። 23 ኪሎ አይበልጥም ብዬ ተስፋ አደርጋለሁ። እግዚአብሔር ያውቃል። እኔ ይሄ በኋላ እንደ ሴትዮ አጉል ሆኖ ሻንጣዬ ተመልሶ ባዶ እንዳልቀር፣ ምክንያቱም እዚህ ቤት ስለምመለስ እነሱም ተንኮል ሊሰሩ ይችላሉ። ከተመለሰች ስትመጣ እቃዋን ትወስዳለች በሚል ሆን ብሎ ሊያስመልሱ ይችላሉ የሚል ፍርሃትም አለኝ። ገባችሁ? ስለዚህ አሁን ከዚህ በላይ አላብዛ። ከላይም ጃኬት ሹራቦችን ስለደረብኩኝ ቦርሳውን ከሚጨናነቅ አሁን ራሱ ተጨናንቋል። ቆይ እስኪ 2 ሹራቦችን ልቀንስ። ችኛውን ልቀንስ እና እነዚህ ሹራቦች በቃ እኔ ደግሞ ብዙ ሹራቦች አሉኝና የሚሄደው ክረምት ስለሆነ ያስፈልገኛል። አሁን የማማን ሻንጣ ተገላገለን ማለት ነው። ይሄ የማማ ነው ጋይስ። ይሄ ከ23 ይበልጣል አይበልጥም? በእውነት ይሄ የማማ ሻንጣ ተገላገለን፣ አንድ ላይ ጨርሰናል ማለት ነው። እና ጋይስ በቃ ሻንጣ እንደነገርኳችሁ ነው። 3 ሻንጣ ነው ሴትዮ የፈቀደችልኝ። 46 ኪሎ ነው። አላውቅም፣ እግዚአብሔር ያውቃል። እኔ ሄጄ እመለሳለሁ ስላልኩኝ ሴትዮዋ ማለት ነው ሻንጣውን እንዳታስቀንስብኝ ነው አሁን ፍርሃቴ ማለት ነው። ከመንገድ እንዳታስበልስብኝ ነው። ታውቃላችሁ አይደል? ያን ነው የፈራሁት እንጂ ከዛ ውጪ ላሳያችሁ። እግዚአብሔር ይመስገን 3 ሻንጣ ነው። ከ46 ከሆነ ኢማጂን እንግዲህ ትንሹ ሻንጣ 10 ኪሎ ከሆነ አንዱ 23 ወደ ውስጥ ወደ ፕሌኑ የሚገባ ነው። እኔ ይዤ የምገባው ደግሞ 10 ኪሎ ከሆነ አንድ ላይ 10 ኪሎ አይቆጠርም አይደለ? ሁለቱ ሻንጣ ደግሞ 46 23 ኪሎ መሆን አለበት። የትኛው ሻንጣ? ይሄኛው ሻንጣ ማለት ነው። ይሄኛው ትልቁ ሻንጣ ነው ይሄኛው ማለት ነው። ይሄኛው ትልቁ ሻንጣ 23 ከሆነ ይሄኛው ደግሞ መካከለኛው 23 ከሆነ ይሄኛው ደግሞ እኔ በእጅ የሚይዘው ነው። ከዛ ትንሽ ቦርሳ ደግሞ ወደ ላይ የሚይዘው አለ ማለት ነው። እንደዚህ ታብሌት ምናምን ስልኮችን ማለት ነው ጋይስ፣ ታብሌቶችን ስልኮችን እንትን በሉ። ይሄ በእጅ ቦርሳ እንደዚህ አድርጋችሁ ያዙ። እሺ እንደዛ አድርጌያለሁ። በቃ ቀሪውን እግዚአብሔር ያውቃል። እኔ ቅድም እንደነገርኳችሁ እንደፈራው ተመላሽ ስለሆንኩኝ ሴትዮዋ ከመንገድ ሻንጣ እንዳታስመልስብኝ ነው የምፈራው። እሱን እግዚአብሔር ይጠብቀኝ። ያው ሌላ ይሄ ነው በቃ ያለው ነገር እና ወደ ሀገሬ በሰላም ስገባ ስላለው ነገር ደግሞ እሰራላችኋለሁ ማለት ነው። እስካሁን ወይኔ ወድቄ ነበር። እስካሁን ግን ስለነበረን ጊዜ ሁሉ አመሰግናለሁ። በጣም ደክሞኛል። ያሱ ከንፈሬ ደርቋል። ምግብም አልበላው ምናምን ነገር። ወዳችኋለሁ። ዩቲዩብን ደግሞ ሰብስክራይብ አድርጉ እሺ እንዶች። ቀጣይ ደግሞ ከማማ ጋር ያለውን ነገር ያሉትን ነገሮች ምናምን ሼር አድርግላችኋለሁ ማለት ነው። ይሄ ማለት ደግሞ እናንተ ሰብስክራይብ አድርስ ስታረጉኝ ታበረታቱኛላችሁ ማለት ነው። ይሄ ሰፈር አያምርም? በጌታ እንግዲህ የኔ ሰፈር ይሄ ነው። ቀጥታ እኔን ፈልጋችሁ የምትመጡ ሰዎች በዚህ መስመር መምጣት ትችላላችሁ ማለት ነው። ኢትዮጵያ ልገባ ስለሆነ ነው የምቀርጸው በነገራችን ላይ